ትግራይ ተደበደበች። ጦሩ ድንበር ሰብሮ ገባ። የሰሜን ሰማይ በበቀል ጉም እየተገፋ ነው። የሰላም ተስፋ አፈር ለብሶ የፕሪቶሪያ ስምምነት ተቀዳዶ በወታደራዊ እሳት ፍም እየነደደ ይገኛል። በትግራይ የሀገሪቱ ህልውናና ቀጣይ ዕጣ ፈንታ የሚወስኑ ተከታታይ ወታደራዊ ክስተቶች በከፍተኛ ፍጥነት እየተፈራረቁ ሲሆን የፌዴራል መንግስት ጦር የትግራይን ድንበር ጥሶ በመግባት መጠነ ሰፊ ወታደራዊ እርምጃ መጀመሩ የተሰማው ዜና የሁኔታውን አሳሳቢነት ወደ ላቀ ደረጃ አሸጋግሮታል። የትግራይ መገናኛ ብዙሃን በደብረ ጽዮን እጅ ወደቁ ሲሆን ትግራይን እንደ ክልል ሳይሆን ራሱን የቻለ ሀገረ መንግስት አድርጎ የመጥራት አዝማሚያዎችም ተበራክተው እየተሰሙ ነው። እስካሁን ጀነራል ታደሰ የገቡበት ጉድጓድ ጠፍቶ ድምጻቸው የት እንደገባ አይታወቅም። የፌዴራል መንግስት በትግራይ ምድር ላይ የጀመረው ድብደባ እጅግ አሰቃቂና የበረታ ሲሆን በዚህም ሳቢያ የህወሓት ወሳኝ የሆኑ መሳሪያ ማከማቾች ሙሉ በሙሉ አመድ ሆነዋል። በርካታ የጦር መሳሪያዎችም ተለይተው ተጎድተዋል። ህወሓትም በደቡባዊ ራያ ባላማጣና በመሆኑ አቅራቢያ የሚገኙ ተራራማ አካባቢዎችን በአሁኑ ወቅት የከባድ መሳሪያ የታገዘ ወረራ ማድረግ የጀመረ ሲሆን የራያ ቀበቶች የተኩስ ድምጽ እና የወታደራዊ እንቅስቃሴ መናኸሪያ ሆኗል። በአካባቢው የሚንቀሳቀሱ የህወሓት ታጋዮች በራያ አላማጣ ከተማ በሚገኘው የኪዳነ ምሕረት ቤተክርስቲያን ጉባኤ ቤት ላይ ይማሩ የነበሩ ከ50 በላይ አብነት ተማሪዎችን አፍነው በመውሰድ እንዲሁም የተማሪዎች መኖሪያ ጎጆዎች በማቃጠል ከፍተኛ ጉዳት አድርሰዋል። ከዚሁም የአላማጣ ኪዳነ ምሕረት ቤተክርስቲያን ጉባኤ ቤት የነፍስ ምግብ የሚሸምቱ ተማሪዎች በህወሓት ታጣቂዎች ታፍነው የተወሰዱ ሲሆን የቀሩት ደግሞ በዱላ ተደብድበውና የሞት ዛቻ ተሰንዝሮባቸው ለስደት ተዳርገዋል። 700 የሚጠጉ ተማሪዎች መሸሸጊያ የነበረው ጎጆዎች የጥበብ መፍለቂያው ጉባኤ ቤት በእሳት ጋይተው አመድ ሆነው የቀሩ ሲሆን ድርጊቱ የተማሪዎችን ተስፋና የወደፊት ዕጣ ፈንታ ያጨለመ ሆኗል። የታጣቂዎቹ እንረሽናቸዋለን የሚል ዛቻና በከባድ ድብደባ የተማሪዎችን ሲያሰቃዩ የፌዴራል መንግስት ግን በአካባቢው የድሮንና የጀት ቅኝት ከሰማይ ሆኖ ክስተቱን ከመታዘብ ባለፈ በመጀመሪያዎቹ ቀናት ለተጎጆች የደረሰበት የጎላ ጥበቃ አልነበረም። አሁን ግን መከላከያ ድንበር ጥሶ በመግባት የኃይል ሚዛኑን በደምና በእሳት እየቀየረው ይገኛል። የአላማጣ ከተማ ከንቲባ ድርጊቱን በግለሰቦች መካከል በተነሳ ግጭት ለማስመሰል ቢሞክሩም የተረፉት ተማሪዎች ግን ጥቃቱ በታጠቁ የህወሓት ኃይሎች የተፈጸመና ሆን ተብሎ ተማሪዎች ኢላማ ያደረገ መሆኑን በምሬት ይገልጻሉ። ይህ በጦርነት ግንባር የተከፈተ መጠነ ሰፊ ውጊያ ታጋዮችን ያደረሱበት ጥፋት የፕሪቶሪያ ስምምነትን በመቅደድና የጊዜያዊ አስተዳደሩ ማህተብ ደብዳቤዎች በመቀማት ላይ የሚገኙት ዶክተር ደብረጽዮን ታደሰ ወረዳይን በስልጣን ላይ እንዳይቆዩ ለማድረግ የታለመ መፈንቅለ መንግስትን አድርገው የትግራይ ክልል ፕሬዝዳንት መሆናቸውን በይፋ አውጀዋል። የግጭቱ ተጽዕኖ በራያ ነዋሪዎች ላይ ከፍተኛ ጉዳት እያደረሰ ሲሆን በሺዎች የሚቆጠሩ ሰላማዊ ሰዎች ከመኖሪያ ተፈናቅለው ወደ ቆቦና አካባቢው እየተሰደዱ ይገኛሉ። የአካባቢው አስተዳደር አማራ ክልል አመራሮች የህወሓት ወረራ እና የንጹሃን መፈናቀል ሪፖርቶችን እያወጡ ቢሆንም የትግራይ ክልል ጊዜያዊ አስተዳደር ግን ይህንን ጉዳይ ተፈናቃዮችን ወደ ቀደመ ቦታቸው የማስመለስ ሂደት እንደሆነ በማንሳት ይከራከራል። ገለልተኛ የዜና ምንጮች በአካባቢው የተኩስ ልውውጥ መኖሩንና የነዋሪዎች ህይወት አደጋ ላይ መሆኑን አረጋግጠዋል። በቀጠናው ያለው ጂኦፖለቲካ ውጥረት በተለይም ከኤርትራና ከሱዳን ጋር ያሉት ጉዳዮች ከትግራይ ጋር ተጨማሪ ጫና ፈጥረዋል። ይህ ሂደት የፌዴራሉና በትግራይ መካከል ያለውን መተማመን ስላላለው በቀጠናው የጸጥታ ስጋት እንደገና ተባብሷል። በዚህ ሁሉ ወታደራዊ ቀውስ ማሳያ የሆነው ደግሞ በትግራይ ፖለቲካ ውስጥ የተከፈተው አዲሱ የቃላት ጦርነት ነው። የክልል ስያሜ ወደ መንግስት መቀየሩ ምን ያመለክታል የሚለው ጉዳይ ትልቅ ትኩረት ስቧል። በቅርቡ የትግራይ ቴሌቪዥን የታየው የቃላት አጠቃቀም ለውጥ በትግራይና በፌዴራል መንግስት መካከል የተፈጠረውን ያለውን አዲስ የስልጣን ፍጥጫ በግልጽ የሚያሳይ ሆኖ ታይቷል። ቴሌቪዥኑ የትግራይ ክልል የሚለውን ስያሜ በመተው የትግራይ መንግስትና የትግራይ ፕሬዝዳንት የሚሉ ቃላትን መጠቀሙ በተራ የሚታይ ቋንቋ ለውጥ ሳይሆን ትልቅ የፖለቲካና ዲፕሎማሲ ምልክት ያለው እርምጃ መሆኑን በብዙ ታዛቢዎች ዘንድ የተነገረ ነው። የቃላት ለውጡ የሚያሳየው ፖለቲካዊ አቅጣጫው በፌዴራል መንግስት ውስጥ ክልል የሚለውን ቃል እንደ አንድ አስተዳዳሪ አካል የፌዴራሉ አካል መሆኑን የሚገልጽ ህገ መንግስታዊ ትርጉም አለው። ነገር ግን መንግስት የሚለው ቃል የበለጠ ራስን ስልጣን፣ የፖለቲካ ነጻነትና ራስን እንደተለየ የስልጣን ማዕከል የመቁጠር ስሜትን ያሳያል። ይህ የለውጥ አተያይ በቲፒኤልኤፍ ውስጥ ያለው የውስጥ ፖለቲካ ፍጥጫና ከፌዴራል መንግስቱ ጋር ያለውን የስልጣን ግንኙነት የተቀየረ መሆኑን ያመለክታል። እኛንን ህጋዊ የትግራይ ተወካይ የሚል መልእክት ለማስተላለፍ እየሞከረ መሆኑን ተንታኞች ይጠቁማሉ። ከፕሪቶሪያ ስምምነት ጋር
ያለው ትስስር አፈጻጸም እስካሁን ድረስ ውዝግብ ውስጥ መሆኑ ይታወቃል። በትግራይ ውስጥ ያለው ጊዜ አስተዳደሩና የፓርቲው ውስጣዊ ሽኩቻ ደግሞ ይህንን ውጥረት አባብሶታል። የትግራይ መንግስት የሚለው አጠራር የፕሪቶሪያ ስምምነትን ከፌዴራል መንግስትና ከክልል ስምምነት ይልቅ በሁለት ፖለቲካዊ ኃይሎች መካከል የተደረገ ስምምነት እንደሆነ ለማቅረብ የሚደረግ ሙከራ ሊሆን ይችላል የሚሉ ትንታኔዎችም እየበረከቱ መጥተዋል። እኛንን ህጋዊ የትግራይ ተወካይ የሚል መልእክት ለማስተላለፍ እየሞከረ መሆኑን ተንታኞች ይጠቁማሉ። ከፕሪቶሪያ ስምምነት ጋር ያለው ትስስር አፈጻጸም እስካሁን ድረስ ውዝግብ ውስጥ መሆኑ